ዓመት ያህል ከበሽታው ጋር በተለይ ከስኳሩ ጋር በመኖር በጣም ተስፋ ወደ መቁረጥ ደርሼ ነበር። ጤና ይስጥልኝ። ዶክተር አበባ ነኝ፣ የውስጥ ደዌ ስፔሻሊስት ሐኪም ከሎዛ የስነ ምግብ ሕክምና ማዕከል። እንደተለመደው ደግሞ አንድ ባለ ታሪክ ነው ላሳያችሁ የፈለኩት ዛሬ። ባለ ታሪክ አቶ መኩሪያ ይባላሉ። እድሜያቸው 57 ነው። ስኳር ለ20 ዓመታት የቆየ ስኳር ህመም ነበረባቸው፣ ግፊት ህመም ነበረባቸው። እንዲሁም ደግሞ በማያቸው የሰውነታቸው የክብደት መጠን ከፍተኛ የሆነ እስከ 29 አካባቢ የሚደርስ የሰውነት ክብደት ነበረባቸው። ወደ ሎዛ የስነ ምግብ የሕክምና ማዕከል ሲመጡ እስኪ ከሳቸው ሙሉውን እንስማ። ስሜ መኩሪያ ፈረደ እባላለሁ። የመጣሁት ከናዝሬት አዳማ ነው። ስኳርና የግፊት ህመሞች ተጠቂ ነበርኩኝ። ስኳሩ 20 ዓመት ያህል ከኔ ጋር ቆይቷል። ግፊቱ ወደ 8 ዓመት አካባቢ ቆይቷል። ለ20 ዓመት ያህል ከስኳሩ ጋር ስኖር መድኃኒቶች እየተጠቀምኩኝ ነበር። ከትንሹ የመጀመሪያው መድኃኒት ጀምሬ እስከ መጨረሻው ትልቅ እስከሚባሉት ሰውነቴ ከጊዜ ወደ ጊዜ እየጨመረ እስከ 89 ኪሎ ድረስ ደርሼ ነበር። ከመጨመሩ በተጨማሪ ደግሞ መውረዱ ደግሞ የበለጠ ትልቅ ችግር ነበር እና በህይወቴ ውስጥ በጣም ተስፋ ወደ መቁረጥ ደርሼ ነበር። በሂደት ይጨምራል። ስኳሩ ሲጨምር መድኃኒቱ ሲጨመር፣ ስኳሩ ሲጨምር መድኃኒቱ ሲጨመር 20 ዓመት ያህል ቆይቼ በጣም ተስፋ የቆረጥኩበት ሰዓት ላይ ዩቲዩብ ስመለከት የሎዛን ማስታወቂያ ወይም የሰዎች ምስክርነት ሰማሁ። ማመን ያቃተኝ። እዛ ላይ የሚናገረውን ነገር ሰማ ማመን አቃተኝ። ይሄ እውነት ነው እንዴ? እንዴት ሊሆን ይችላል ያለው የሚሆን አልመሰለኝ። ውሸት ነው የመሰለኝ። ደጋግሜ የሰዎች ምስክርነት ደጋግሜ ሳየው ውስጤ ከነበረብኝ ችግር አንፃር እስቲ ለምን አልሞክረውም የሚል ስሜት ውስጤ ገባ። ከዛ በኋላ ስልክ እዛው ስላገኘሁኝ ስልኩን ደወልኩላቸውና አገኘኋቸው። አወራን። ያው መቼም ሲነገር ግፊትም ስኳርም የእድሜ ልክ በሽታ ነው የሚባለው እና ለሞክር መቼም እድሜ እስካለ ድረስ ለሞክረው በሚል መጣሁኝና ክትትሉን ጀመር። ፊዚካሊ ሰውነቴ በጣም ከጊዜ ወደ ጊዜ እየጨመረ ከ89 ኪሎ ደርሼ ነበር። ኢቭን ጫማ ጎንበስ ብሎ ለማሰር ሁሉ የምቸገርበት ወቅት ሁሉ ደርሶ ነበር እና ሰውነቴ እየጨመረ ማለት ስኳሩ ሲጨምር ኢንሱሊንም መጠኑ እየተጨመረ ሲሄድ ውፍረቴም እንደዛው ነበር እየጨመረ መጣው። ምግብም እንድበላ ያደርገኛል በሽታው ባህሪ። በጣም ህይወቴ ምስቅልቅል ብሎ ነበር። በቃ በጣም ተቸግሬበት ነበር እና ስኳር በሽታ 1000 ሚሊግራም ሜትፎርሚን ኢንሱሊን ደግሞ ሚክስቸርድ ከ50 ጠዋት ማታ 28 አንድ ላይ ወደ 78 አካባቢ እጠቀም ነበር። ያ ሁሉ ቆሟል። ደረጃ በደረጃ ያው ከሐኪም ጋር እየተማከርኩኝ ከጊዜ ወደ ሲቀንስ ከ76ቱ ወደ 60 ቤት ሲገባ 50 ቤት ሲገባ 40 ቤት ሲገባ እንዲህ ያለ ከሐኪም ጋር እየተማከርኩኝ በሚያዙኝ መሰረት እየቀነስኩ ዛሬ ሙሉ በሙሉ ኢንሱሊን ቆሞልኛል። ከዛ ከኢንሱሊን ቀጥሎ ሜትፎርሚኑ ከ1000 ወደ 500 ገባው። ከ500 250 እያልኩኝ ሙሉ በሙሉ አሁን ቆሟል። በስኳሩ በኩል ያለው ነው። ግፊቱም ደግሞ እሱንም 3 አይነት መድኃኒት ነበር የምጠቀመው። መጀመሪያ አንድ መድኃኒት ጀመርኩ። ከዛ ሲጨምር 2 ሲጨምር 3 እየተባለ 3 አይነት መድኃኒት ወስድ ነበር። እሱም ያው ከግፊቱ ጋራ ሐኪሞቹ ባዘዙ መሰረት አንዴ አንዱን እየቀነስኩ አሁን ሁሉንም አቁሜያለሁ። በአሁኑ ሰዓት ምንም አይነት መድኃኒት አልጠቀምም። የታዘዘልኝን አመጋገብ ነው የምጠቀመው። ፊዚካሊም አሁን በአሁኑ ሰዓት 72.5 ኪሎ ነኝ። ሕክምናውን ስጀምር 85.5 ነበርኩ። አሁን በአሁኑ ሰዓት 72.5 ኪሎ ግራም ነው ያለሁት። በጣም ጥሩ የሰውነት ለውጥ ላይ ነው ያለሁት። ሙሉ ጤነኛ ነኝ አሁን በአሁኑ ሰዓት። አሁን ግፊቴ 120 በ70 ነው ግፊቴ በአሁኑ ሰዓት። ስኳር ከ120 በታች ሁሌ። አሁን ምንም አይነት መድኃኒት አልጠቀምም። ከ120 በታች ነው። የ3 ወሩን ራሱ ተለክቼው ከ6 በታች ነው። እሱም ጤነኛ የሆነበት ደረጃ ላይ ደርሷል። ድሮ የነበረብኝ ተስፋ መቁረጥ ሁሉ ተወግዶ ዛሬ እንደ አዲስ ተወልጄ አዲስ ህይወት የምኖር ነው የሚመስለኝ። በእውነት ለመናገር ነው። ይሄ ለሽንገላ አይደለም። ፈጣሪ በሚያውቀው እንደገና እንደተወለድኩ ነው የምቆጥረው። ራሳችሁን የውሳኔ ሰው አድርጋችሁ የሚሰጣችሁን በአግባቡ የምትጠቀሙበት ከሆነ ውጤታማ ነው የምትሆኑት። አመሰግናለሁ። እግዚአብሔር ያክብርልኝ።